በዛሬ ቪዲዮ ቤተሰብ አንድ የሞባይል አፕሊኬሽን ኮይን የምትሰበስቡበት ጌም እየተጫወታችሁ ያን ኮይን ደግሞ ወደ ገንዘብ ቀይራችሁ ውስድሮ የምታደርጉትን ምርጥ የሆነ አፕሊኬሽን እጠቁማችኋለሁ። እንደምታውቁት እንግዲህ ሰሞኑን ሁለት የሞባይል አፕሊኬሽኖች ገንዘብ የምትሰሩበትን ጌም እየተጫወታችሁ ሪኮመንድ አድርጌያችሁ ነበረ በቪዲዮ መልክ ማለት ነው። አንደኛ ኤሚ ክሪፕቶ እና ሁለተኛ ደግሞ ኤሚ ፓይሳ የሚባል የሞባይል አፕሊኬሽን ናቸው። እነዚህ ሁለቱም እኔም ብዙ ጊዜ ውስድሮ አድርግበታለሁ። ትክክለኛ የሚሰሩ የሞባይል አፕሊኬሽን ናቸው እና ያልጀመራችሁ ሰዎች ከዚህ በፊት የሰራሁላችሁ ቪዲዮ ስላለ እሱን እያያችሁ እንድትሰሩበት እላችኋለሁ። በዛሬ ቪዲዮ ደግሞ እዚህ ጋር እንደምታዩት እንግዲህ መኒ ቱን የሚባል የሞባይል አፕሊኬሽን ነው። እዚህ ላይ የተለያየ ጌሞች አሉ። ዘና ፈታ እያላችሁ ጌሙን እየተጫወታችሁ ኮይን ነው የምትሰበስቡበት። ያን ኮይን ደግሞ ወደ ዶላር ቀይራችሁ በተለያየ መንገድ ውስድሮ ማድረግ ትችላላችሁ ማለት ነው። ፔመንት ሜቶዱም በጣም አሪፍ ነው። ብዙ አማራጮች ስላለ በምትፈልጉትን ውስድሮ ታደርጉታላችሁ ማለት ነው። እንግዲህ ቤተሰብ ይሄን ሊንኩን የመጀመሪያ ኮሜንት ሴክሽን ላይ ወይ ደግሞ እዚህ ስክሪኑ ላይ የምታዩት ቴሌግራም ቻናል ላይ ነው የሚያስቀምጥላችሁ። ይሄን ቴሌግራም ቻናል በዚህ አጋጣሚ ጆይን አድርጉላችኋለሁ። በየጊዜው አዳዲስ ሆኑ አፕዴቶች ስለ ድሮፖች፣ ስለ ክሪፕቶች ኢንፎርሜሽኖች ስለሆኑ እዛ ላይ አፕዴት ስለሚያደርጋችሁ ማለት ነው። እንግዲህ ቤተሰብ ሊንኩን ክሊክ ሲታደርጉ ቀጥታ ወደ ፕሌይ ስቶር ይመራችሁ። እዚህ ጋር እንደምታዩት ማለት ነው መኒቱን ብላችሁ ሰርች ስታደርጉ እዚህ ጋር እቺኛን ነገር ናት ማለት ነው። እርግጠኛ መሆን አለባችሁ ትክክለኛ እቺኛ መሆን ማለት ነው። እናንተ ኢንስቶል ነው የምታደርጉት። እኔ ኦልሬዲ ኢንስቶል አድርጌዋለሁ እና ምንድነው ኦፕን ነው የሚያደርገው ማለት ነው። እዚህ ጋር ኦፕን ትሉታላችሁ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት እንግዲህ ሳይኗም እቺኛ መሆኑ እርግጠኛ መሆን አለባችሁ ማለት ነው። እንግዲህ ቤተሰብ ምንድነው ኦፕን ስትሉ እንግዲህ ምን ይጠይቃችኋል? ሴሌክት ዩር ላንጉዌጅ ይላል። እንግሊዘኛ ወይ ደግሞ የምትችሉትን ከነዚህ ሶስት ቋንቋዎች ትመርጣላችሁ። ሞር እንግሊዘኛ ብታደርጉ ነው። ከዛ በኋላ ደግሞ አለው እና ዶንት አለው የሚል አለ። አለው ትሉታላችሁ። እዚህ ጋር ሎጊን ዊዝ ኢሜል እንዲሁ ደግሞ ሬጂስተር አን አካውንት ይላል። በፌስቡክ ይቻላል፣ በጉግል ይቻላል። እዚህ ጋር እንደምታዩት ማለት ነው። እናንተ እንግዲህ በምትፈልጉትን ሎጊን ታደርጉታላችሁ ወይ ደግሞ በጂሜል መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር ደግሞ የምታዩት ነገሮች አሉ። እነዚህን ቼክ አደረጋችሁ በኋላ አይ አክሰፕት የምትል ከስር አለች እና እሷን አንዴ ክሊክ ታደርጉታላችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት? እሱን ክሊክ ካደረጋችሁ በኋላ ቀጥታ ወደዚህ ፔጅ ያመጣችኋል ማለት ነው። እዚህ አፕሊኬሽን ላይ እንግዲህ መጀመሪያ በሰው ሊንክ ስትገቡ ምንድነው ተጨማሪ 100 ኮይን ይሰጣችኋል ማለት ነው። እሱም እንዴት እንደምታገኙ ደግሞ ላሳያችሁ። እዚች ጋር ቤተሰብ እንደምታዩት እንግዲህ እዚች ጋር እዚች ጋር ቤተሰብ ፕሮፋይል የምትላለችና አንድ ክሊክ እሷን ስታደርጉ እዚህ ጋር እኔ ከላይ የሚያስቀምጥላችሁን ኢንቪቴሽን ኮድ እዚች ቦታ ላይ አስገብታችሁ ከዛ ሳምንት ስትሉ ቀጥታ 100 ኮይን ይሰጣችኋል ማለት ነው። በዚህ መልክ 100 ኮይን ይሰጣችኋል ማለት ነው። በኔ ሊንክ ስትገቡ 100 ኮይን ይሰጣችኋል። ሌላ ነገር ደግሞ እዚህ ጋር ወደ ሆም ትመለሱትና እዚህ አፕሊኬሽን ላይ ምን እንደምትሰሩ በተለያየ ጌሞች አሉ እዚህ ጋር እንደምታዩት ማለት ነው። እርን ላይ ትገቡትና እርን ላይ ስትገቡ ሪኮመንድድ ብራንድስ የሚባል አለ፣ ቪዲዮ ኦፈርስ አለ፣ እንዲሁ ደግሞ እዚህ ጋር ሞር ኦፈር ዎልስ የሚባል አለ። እነዚህ ብዙ አይነት ጌሞች ናቸው ማለት ነው። እናንተ አሁን ከነዚህ እንግዲህ የምትፈልጉትን ወይ ደግሞ ደስ ያላችሁትን መምረጥ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ሪኮመንድድ የሚለውን ክሊክ ስናደርግ እዚህ ላይ በጣም ብዙ አይነት ጌሞች አሉ ማለት ነው። እነዚህ ጌሞች እንግዲህ እየተጫወታችሁ ዳውንሎድ ነው የምታደርጉት። ዳውንሎድ አድርጋችሁ እየተጫወታችሁ ኮይን ስትሰብስቡ ያ ኮይን ኢንዳይሬክት ደግሞ ወደዚህኛ አፕሊኬሽን ሪዳይሬክት ያደርግላችኋል፣ ፖይንት ይሰጣችኋል ማለት ነው። አሁን ለምሳሌ እናንተ እዚህ አፕሊኬሽን ላይ 37 ከሆነ የምታገኙት ወደዚያ ሲሄድ ግን 37 ሙሉ አይደለም የተወሰነ ይሄዳል ማለት ነው። በዛ መልክ ነው። የተለያየ ጌሞች አሉ እዚህ ጋር እንደምታዩት ማለት ነው። እንደዚህ አይነት ጌሞችን እየተጫወታችሁ ምንድነው መሰብሰብ ነው ማለት ነው። ሌላ ደግሞ እዚህ ጋር ማይ አፕስ የምትላለች ከላይ ማለት ነው። እሷን አንዴ ክሊክ ስታደርጉ ደግሞ ከዚህ በፊት ዳውንሎድ ያደረጋችሁና ይሄ አፕሊኬሽን ጋር ኮኔክት አድርጋችሁ እየተጫወታችሁ ካለ እዚህ ላይ ማየት ትችላላችሁ ማለት ነው። በዚህ መልክ ነው እንግዲህ ቤተሰብ እዚህ ላይ። ሌላ ነገር ደግሞ እዚህ ጋር እንደምታዩት ብዙ አይነት ቪዲዮ ኦፈርስም አለ። እንዲሁ ደግሞ እዚህ ጋር ሞር ኦቨር ዎልስ የሚልም አለ። እነዚህ እንግዲህ እንዳለ ጌሞች ናቸውና እዚህ ላይ ገብታችሁ መጫወት ትችላላችሁ ማለት ነው።
ሌላ ነገር ደግሞ ምንድነው? እዚህ ላይ ጌም ተጫውተን ከሰበሰብን በኋላ ደግሞ እንዴት ነው ውስድሮ የምናደርግ የሚል ነው የብዙ ሰዎች ጥያቄ የሚሆነው እና ሁሌም ኦንላይን ላይ ስንሰራ የሆነ ስራ ከሰራን በኋላ ፔመንት ሜቶዱ በጣም ያስቸግረናል። እንደምታውቁት እዚህ ጋር ጊፍት አይተምስ የምትላለች ሶስተኛ ላይ ማለት ነው። እሷ ላይ ትገቡና እዚች ቦታ ላይ ማለት ነው እዚች ላይ እንደምታዩት እንግዲህ ከላይ ፔፓል ጊፍት የሚል አለ። ፔፓል ጊፍት ሲሆን እንግዲህ እዚህ ጋር ከ1 ዶላር ጀምሮ ነው። $1 የሚሆነው ደግሞ 2000 ኮይን ከሰበሰባችሁ ነው። 1.5 ደግሞ 3000 ከሰበሰባችሁ፣ 4000 ከሰበሰባችሁ ደግሞ $2 ጋር እኩል ነው ማለት ነው። ሶ በፔፓል ጊፍት ነው ማለት ነው። ሌላ ነገር ደግሞ እዚህ ጋር እንደምትፈቱ ሶሪ እዚህ ጋር ሁለተኛ ላይ እንደምታዩት ደግሞ ትርምዶስ የሚባል አለ። በዚህ እንግዲህ እኛ ሀገር የሚሰራ አይመስለኝም ይሄኛው። በዚህም ማውጣት እንደሚቻል ነው ማለት ነው። ሌላ ደግሞ ትራንስፈር የሚል አለ። እዚህ ጋር በትራንስፈር መልክ እንግዲህ ከ$5 ጀምሮ ወይ ደግሞ ከ5000 ኮይን ጀምሮ ማውጣት እንደሚቻል፣ እንዲሁ ደግሞ 10000 ሲሆን ደግሞ $10 ጋር እኩል እንደሆነ ነው ማለት ነው። ሌላ ደግሞ በጣም ቀላሉና ሌሎም ኢትዮጵያኖች አሪፍ ነው ብዬ የሚያስበው ክሪፕቶ ጊፍትስ ነው። ይሄ እንግዲህ በክሪፕቶ አማካኝነት በተለያየ ኤክስቼንጆች ተጠቅማችሁ ባይናንስ ሊሆን ይችላል፣ ቢትጌት ሊሆን ይችላል፣ ኦኬክስ ሊሆን ይችላል እና የምትፈልጉትን ወይ ደግሞ ያላችሁትን ኤክስቼንጅ ተጠቅማችሁ የዩኤስዲቲ አድረስ ተጠቅማችሁ ከ$3 ጀምሮ ወይ ደግሞ 6000 ኮይን ስትደርሱ ውስድሮ ማድረግ ትችላላችሁ ማለት ነው። እኔ ከሁሉም ፔመንት ሜቶዱ ክሪፕቶ ጊፍት ብትጠቀሙበት በጣም አሪፍ ነው ብዬ ሪኮሜንድ አደርጋችኋለሁ ማለት ነው። ሶ ኮይንን ከሰበሰባችሁ በኋላ በዚህ መልክ በምትፈልጉት ዋሌቶች ወይ ደግሞ ኤክስቼንጆች እዚህ ላይ ውስድሮ ማድረግ ትችላላችሁ። እንዲሁ ደግሞ ሌላ ፔመንት ሜቶዶችም ስላሉ ከነሱም ደስ ያላችሁ ወይ ደግሞ የሚመቻችሁትን መንገድ ተጠቅማችሁ ውስድሮ ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ ራንክስ እንላለን። እዚህ ጋር እንደምታዩት በጣም ራንኮች አሉ። እዚህ ጋር እንደምታዩት አይታችሁ ከሆነ ከላይ እንደምታዩት ማለት ነው አንደኛ ራንክ፣ ሁለተኛ ምናምን ተብሎ ራንኮች ቁጭ ብለዋል ማለት ነው። እዚህ ጋር እንደምታዩት አንደኛ አሌክስ የሚባል ነው። ሁለተኛ ቦና የሚባል ነው። ሶስተኛ ዜድ የሚባል ነው። እዚህ ጋር እንደምታዩት ሶስቱም ኢትዮጵያዊ ናቸው በነገራችን ላይ ሪከርድ ላይ ያሉት እና ሶ አይታችሁ ከሆነ እዚህ ጋር ኒድ ምናምን የሚባሉ ደግሞ ከወደታች ስትሄዱ ደግሞ እነዚህ ቶፕ 10 ናቸው ማለት ነው። ቶፕ 10 ራንኮች ናቸው ማለት ነው። ሶ ምንድነው እዚህ ላይ በጣም ብዙ ኢትዮጵያኖች እየሰሩ እንደሆነ ነው እና ያልጀመራችሁ ሰዎች ጀምሩ፣ በደንብ መስራት ትችላላችሁ። ብዙ አይነት ጌሞች ስላሉ እነዛን ጌሞች በደንብ እየተጫወታችሁ ኮይን መሰብሰብ የምትችሉበት መንገድ ስለሆነ ማለት ነው። ሌላ ደግሞ ፕሮፋይል ላይ ገብታችሁ ኢንቫይቴሽን ኮድ ወይ ደግሞ ሶሪ እዚህ ከላይ 3 ሰረዝ ክሊክ ታደርጉትና ኢንቫይት ትሉትና ይህን ኢንቪቴሽን ኮዳችሁን እችኛን ኮፒ ታደርጉትና ወይ ደግሞ እችኛን ኮድ ለሰዎች እየላካችሁ ሰዎቹ በእናንተ ሊንክ ሲገቡ ለእናንተ 10 ነው የሚጨምረው። ነገር ግን ለነዛ ሰዎች ምንድነው 100 ይጨምራል ማለት ነው። ለነዛ ሰዎች ወይ ደግሞ በእናንተ ሊንክ የሚገቡ ሰዎች 100 ኮይን ያገኛሉ። ነገር ግን እናንተ ደግሞ በእናንተ ሊንክ ስለገቡ ብቻ 10 ኮይን ይሰጣችኋል ማለት ነው። ሞር እዚህ ላይ በደንብ የምትጫወቱ ከሆነ አሪፍ የሆነ ፖይንት መሰብሰብ ትችላላችሁና ጀምሩ እላችኋለሁ ያልጀመራችሁ ሰዎች። ሌላ ነገር ደግሞ በዚሁ አጋጣሚ ምንድነው ብዙ ሰዎች የምትጠይቁኝ ከዚህ በፊት የሰራሁላቸው አፕሊኬሽን እዚህ ጋር ክሪፕቶ ላይ ጌሞች የሉም ነው የምትሉት እዚህ ላይ ማለት ነው። እኔ ከዚህ ብዙ ጊዜ ውስድሮ አድርጌበታለሁ እየሰራ እዚህ ጋር ፕሌይ ናው የምትለውን ክሊክ ስታደርጉ ሜቢ እዚህ ጋር ጌሞች የሉም ነው የምትሉት እና እኔ ጋር እንደምታዩት አለ። ሪፍሬሽ አድርጉ፣ ምናልባት አፕሊኬሽን ሪፍሬሽ አድርጉት እና ሞክሩ እላችኋለሁ። ያልገባችሁ ነገሮች፣ ጥያቄ፣ ሀሳብ ካላችሁ ደግሞ ኮሜንት ላይ እንድትጽፉልኝ እላችኋለሁ። በሌላ ቪዲዮ እስከምንገናኝ ቴንኪው፣ መልካም ጊዜ።